መጣ ተባልኩኝ። ክላስ ኦኬ። አይ አንድ ቀን አድራችኋል። አልሐምዱሊላህ ማሻአላህ። አሁን ሰርጋችሁ መቼ ነው ታዲያ? ሙከመር ሰርጋችን ኢንሻአላህ ላረፈ ብለናል። ማሻአላህ እመጣለሁ፣ በእውነት እመጣለሁ። ሙከመር ችግር የለም ትመጫለሽ፣ ነገርሻለሁ። ዱባይ ነው እዚህ አጅማን ነው እዚህ የምትደግሱት? አጅማን ነው ነው ሄጂ ደርሳችሁ ነው እንትን ኦኬ። ስለዚህ እንትን እመጣለሁ ሰርጋችሁ። ኧረ ችግር የለውም ችግር የለውም። አሁን 20 ሰው ፎሎ አድርገውሃል። እነዚህ 20ዎች አይጠቅሙም። እሺ እንዳትመልስላቸው። ኧረ ኖርማል ነው ችግር የለውም። 22 ደርሷል። ጭራሽ እንዳትመልስላቸው። በውስጥ ራሱ ሀይ ምናምን ሙከመር ምናምን ቢሉ በሙከየፍ አናታችሁ ይፍረስ በላቸው። ሀይ ሙከመር ሲሉክ ሙከየፍ አናታችሁ ላይ ይፍረስ፣ ባለትዳር ነኝ በላቸው። እሺ ችግር የለውም። ስለዚህ አሁን ትገናኛላችሁ ማለት ነው። አሁን የኔን ስልክ እልክልሃል። ስልኩን ከኔ የገዛኸውን ስልክ ሰጣት። አንድ ቀን ተገናኝታችሁ እራት በልታችሁ ነው ሰርፕራይዝ ማድረግ ያለብህ። እሺ ሙከመር፣ በባዶ በድራይቨርማ ሰርፕራይዝ እንዳታረጋል። እኔ ባረጋት እኮ ደስ ይለኛል። ያኔ የኔ ቦታ ቦታ በጣም ጥብቅ ነው፣ አይመችም ነው ወጣት እና ነው። አዎ ግን ከጾም ካለ ቲክቶክ ትጠቀማለች ትጠቀማለች፣ ግን ብዙም እንትን ያኔ አይመቻትም፣ አትገባም። ቁልፍ የለም የዚህን ቁልፍ ለምን ሰጠሽው? አለ አሁን መሐመድ ካለ እዩ። እሺ እዛኛው ቤት እሺ ካለ ልጁ ጠይቂው። እንትን ትጠቀማለች ቲክቶክ? አንዳንድ ትገባለች፣ ብዙም በስራ ጊዜ የምትሆነው አይመቻትም፣ ብዙም ነው ባስ። ማሻአላህ እውነት አንተ አላህ የባረከክ ወንድ ነህ አሉ እንጂ አንተ እውነት ዱባይ ውስጥ የተባረክ ወንድ ነህ። ያው ካሰብኩት ቆይቶ ነበር፣ ያኔ አልተመቸኝም ነበር፣ ለዛ ነው። አንቺ ጋር ሁሌም ሊገባ ይመጣና አያስገቡኝም፣ ለዛ እነዚህ ምቀኞች እነዚህ ሞዴሬተሮች እኮ ምቀኞች ናቸው። መች ደህና ሰው ያስገባሉ? የሁሉንም ሞዴሬተር ይነሳል። እነዚህ ተንከፊቶች እና ሌላ የምትጠይቅ ነገር አለ ወይ? ጠየቅኩ እኮ ሁሉንም ነገር አወቅኩኝ። ሌላ አንተ የምትጠይቀኝ ያለ ሙከመር? አንዳንድ ወንዶች አሉ እንትን የሚያደርጉ በጣም የሚበድሉ የሚያሰቃዩ አሉ እንጂ ያን እነሱ ትንሽ ቢስተካከሉ አሪፍ ነው። አሪፍ ባይ ነኝ። ኦኬ አይ ጥሩ ነው። ኦኬ ሙከመር ሎኬሽንህን ላክልኝ። እሺ ከዚህም ልክልሻለሁ፣ ችግር የለውም። እሺ እውነት አንተ በጣም ጥሩ ሰው ነህ። በዚሁ ቀጥል። እናንተ ደነዞች ወንዶች እዚያ ያላችሁ ከታች ናችሁ የምታዳምጡ ተማሩ ከዚህ ልጅ። ሙከያ ስር ተይህ ጫጫ የምታወጩ ከምትል እንደዚህ ገዝተህ ሰርፕራይዝ አድርግ። ሁሌ ከሴት አትቀፍሉ። ሎኬሽን ላክሽ ሙከመር። እሺ ልክልሻለሁ። ሙከመር የወንድም አለ አለ ወንድም አለኝ። ባለትዳር ነው? እዚህ ሳይሆን ሁላቸውም ሳውዲ አረቢያ ነው ያሉት ይመስለኛል። ከታች አንዲት ልጅ አለች ከሳውዲም ቢሆን በብሯ ታመጣዋለች እና ወንድም አለው ወይ ያለች እኮ ነው። ለሁላቸውም አግብተዋል፣ ባለትዳር ነው። አግብተዋል?
እንደዚህ ወሽመጣቸውን ቆረጣቸው እንጂ። አንድ ታናሽ አለኝ፣ እሱ ገና ለትዳር አልደረሰም፣ ትንሽ ነው። የት ነው? ኢትዮጵያ ነው? አይ ከኢትዮጵያም ያመጣሉ። ማሻአላህ የኛ ልጆች እኮ የዋሆች ናቸው። ኧረ እሱ በሴት እሺ ብሎ አይመጣም። እሱ ተማሪ ነው። አረ ትምህርት ይማር። ዘንድሮ የጨሰለ 11 ጨሰለ። እሱ እንትን አይደለም፣ ስደት ብዙም አይደለም። የተማረ ነው። አይ ሙከመር ጥሩ ሰው ነህ አንተ። ኦኬ እሺ፣ ሎኬሽን ላክልኝ። እሺ ሙከመር የተማረ ነው። አሁን ዘንድሮ ጨሰ። እሺ እንትን ላክልኝ፣ ሎኬሽን ላክልኝ። እሺ ወይ መሲ የምትሉኝ ምን ላርጋችሁ? እኔ እኮ ከስር እየመጣችሁ መሲ ትላላችሁ። የሆነ ጡት አስትቻችሁ ገበያ ሄድኩ እናታችሁ ነው የምመስለው። መሲ ስትሉ ከስር ምን ላርጋችሁ? ዲጄ ሙለር አንተ አመዳ ማለት ነው። ጋሪ ስትፈለግ 4500 ህዝብ ሲፈልግ የት ሄደክ ነው አንተ? የአቡዳቢ አጭቤ የት ጠፍተህ ነው? ኧረ ታምም ያለው መስዬ እባክሽ። ደበደቡ እንደፈራሁት አቀመሱ። አሞኛል እባክሽ። ትናንትና ብርድ መቶኝ እንደ ማይክል ጃክሰን ተንቀጠቀጥኩ እኮ ላይፍ ላይ። እንትና ጆን ባባ የሚባል ቅንቅናም ሲረግምህ ነበረ። እሱ ነው የእሱ እጅ አለበት። የእሱና የሀቢባ እጅ አለበት መሰለኝ። እቺ የሀቢባ ጫት አስቀማብኝ ነው መሰለኝ ላይፍ ላይ አንቀጠቀጥ። ሀቢባ ነው ሀቡ ታውቶ ሀቡ እንዳትል። ሀቡ አይደለም ያችኛው ሀቢባ። ይህኛዋ አቃሉ ኦኬ ሀቡችኛዋን ሀቡ በቀደመታ ፎቶዋን አርገሽ ስትናገራት ነበረ። ታው ሀቡን ራሱ አትናገራት ማርያምን። አሁን ከፍቷታል ስራ ምናምን አታለች ምናምን አይዲዋ ተበላሽቶባታል ምናምን። ታው እሺ ሙሌ በማርያም በቀደም ራሱ እየተናገርካት ምናምን ደብሯት ምናምን ነበረ እና ታው እሺ ሙሌ በማርያም። ሙከመር እንትን ላክልኝ እሺ፣ ሎኬሽን ላክልኝ አሁን። ኦኬ ጋይስ አሁን 7 ስልክ ነው የሚቀረው። ዲጄን አስገቡት። ለምን አባ ነው ደግሞ ፎሎ ያነሳኸው አንተ አመዳ? ሌሽ ነው ፎሎ ያነሳኸው? እኔ መች አነሳው? ምንድን ነው አንተ ቤት ታቦልኬ ሞዴሬተር ምንድን ነው? ስርዓት የላችሁም እንዴ? ስማ ሁሌ እዛ አቡዳቢ አንድ የምትተባበሯት ልጅ አለች። ሳሪቾ ቤት እኮ ትላንት ጠርተውኝ ሄድኩኝ እኮ። ኦኬ ሄድክ፣ ተገናኛችሁ። አሁን እናንተ እንድትተባበሯት ነው። ምክንያቱም ወንድ ትፈራለች ምናምን ሲባል በቃ እነ ሙሌ ሄዱ ምናምን አልናቸው እኮ። ምን እንደደረሱ አይደው ነው። የሆነ ልጅም አንድ ልጅ ተብሎ ሄድኩኝ ሳሪቾ ጋር ስልኬን ምናምን ሰጠዋት። እስቲል ምን እንደደረሱም አልደወሉልኝም አላወሩኝም። አዎ ይመስለኛል። እስቲ ቆይ እዛም ሰው እየፈለጉ ነው ኤምባሲዎች ጋርም እንትን ይባልና ዞሮ ዞሮ ያው እናንተ ናችሁ ኤምባሲ ልትወስዷት የምትችሉት። ምክንያቱም መኪና ውስጥ ልትገባት ልጅቷ ምን ሆና ነው? ትንሽ ቀይሯታል ታውቃለህ። ጭንቅላቷ በጣም ነው የምትሰራው። በጣም በ2026 የምንሰማቸው ኬዞች መሲ ክርስቶስን ከ2025 የባሱ ናቸው። ሲሪየስሊ በነገራችን ላይ እናት ዲጄ ሙለር ነገራችን ላይ ሞዴሬተሮቿን አስተካክል እሺ። እግዚአብሔርን ከሌላ ቦታ ተጣልታ አንተ ቤት ብሎክ ማድረግ የለባቸው። ምክንያቱም ጠቅላላ ልቀይራቸው ነው። ጠቅላላ ላረዛ
አንሳ ሞዴሬተር ብሎክ ደግሞ ፍታ። በጣም ብዙ ሰው አንተ ያልቦለካቸው ናቸው ያሉት። እኔ አካውንትክ ይጎዳል፣ ሁለተኛ ፎሎክ ይወርዳል፣ ሶስተኛ ነገር ላይ ለምን አንተ ብሎክ ባላደረግከው ሰው ለምን ትቀያየማለህ? አሁን ለአንቺ ብሰጥሽ አንቺን ብቻ ባስቀምጣት ቦልኪ መቤቴን እኔ ሚዩት ነው የማደርገው በነገራችን ላይ። እና ይሄ አለ አይደል ዩዘር አካውንት ከፍቶ ይሄ አንድ ፎሎ ምናምን አድርገው እንትን የሚሉ እነሱን ነው መቤቴን እንዳለ ፍታቸው ሙሌ። እሺ መሲ እና ለማንኛውም አሞኛል። ይህ ጆን ባባ የሚባለው ሰውዬ ይህን ስራ ከጀመረ ጀምሮ ትክክለኛ ጤንነት ላይ አይደለም። እጣን ምናምን ማጫጫስ ጀመረ እኮ ይሄ ቅንቅና። ትንሽ ሂጂበት በእናትሽ። እውነቴን እኮ ነው። ከኪያ ጋር ገጠሙ ብሎ ያበደ ነው። በቃ ለማንኛውም በቃ ፒስ ይመችሽሽ። ኦኬ ስንት ነው ያመጣው? ሰላም መሲ፣ እንዴት ናችሁ? እንዴት ነሽ? ደህና ነኝ። እንዴት ነሽ? ይቅርታ፣ አንድ መልዕክት አስተላልፌ መውረድ እችላለሁ? የምን መልዕክት? መጀመሪያ ለእኔ ንገሪ፣ ምንድን ነው መልዕክቱ? እሺ ላንቺ ልንገርሽ። እኔ ያለሁት ባህሬን ነው እና ስለ አንድ ነገር ልነግርሽ እፈልጋለሁ። ምን? ከዚህ በፊት ስለ ብሩክ አንቺ ቤት መጥቶ የሆነ ነገር አያገባኝም። ብሩክ ስለሚባለው ልጅ አያገባኝም። እናንተ ተባበሩት። እኔ ተባብረነዋል ማሪ። ግን አንድ ነገር ህዝብ ማወቅ ያለ አያገባኝም እኮ አልኩሽ። አያገባ ህዝብ ምንም የሚያውቀው ነገር የለም። እሱ ሰው ለመተባበር እሱን ሲሮጥ እሱ በጎን ሰውን ኢሞሽናል የሚያደርግ ቪዲዮ እየተለቀቀ ምናምን አክት ማድረግ እኔ አይመቸኝም። በነገራችን ላይ እኔ መማርም ልንተባበረው ጥግ ድረስ እንትን ብለንለታል። ስለዚህ አይዶን ኬር ነው። አያገባኝም። መሲ ሰላም ነው አለው። መሲ በ28 ስልክ ኦርደር ያረኩትኝ እንትን ሪሲቱን እንዳልሰጠኝ ነግሬሽ ነበረ እና አሁን ኪያ ሪሲቱን አምጫለች። ግን ላንቺ በዋትሳፕ አውርቼሽ በስምሽ እና በቁጥርሽ ቼክ አደርጋለሁ ብለሽኝ ነበር። በቁጥሯና በስሟ ቼክ አድርጊ። ቁጥሯ አለ አይደለ? እሷ ቁጥሩን ልስጥሽ? ስልክ ቁጥርሽን ስጫት። 05 ኖ ዋትሳፕ ላይ ደረሰኝ አልተሰጣትም። ደረሰኝ ሳትልኩ ነው የዚች ልጅ እንትን ያለው። የዛኑ ቀን ነግራኛለች። ሳትልኩ ከዚህ ሳይወጣ እንዴት አገኘ? ልዩን ሲሱሱ ነው ያልሰጣት። ከዛ ግን ያኔ ደረሰኝ ስለጠየኩት አስተላለፍላት። መሐመድ አዳ ሰላም መሲ ችባሽላደ ሰላም። እስቲ አንዴ ስልኩን አሳይስተ አንዴ ቁጥረሻ አላስፈጠርነት። ሽኩራን ሙከመር ሎኬሽን ላክልኝ። እሺ ታች ውረድና ከኔ እቃ የምትወስዱ ልጆች ድራይቨር ደረሰኝ ካላመጣ እቃ መመለስ ሙሉ መብት አላችሁ። ደረሰኝ አምጥቶ ካልሰጣችሁ ድራይቨር። ምክንያቱም ከሱቅ ህጋዊ ደረሰኝ ማህተም ያለው አብሮ ነው የሚመጣላችሁ። ደረሰኝ ካልሰጣችሁ እቃውን መልሱት። እኔ አልናገርም፣ አልጣላምም ከእናንተ ጋር። የምጣለው ከድራይቨሩ ጋር ነው። ይሄ መብታችሁን ማወቅ አለባችሁ። ኦኬ፣ የትኛውን ስልክ ነው የምትፈልጊው? ይሄኛውን ወይስ ይሄኛውን? ይሄ ፒንኩን። ኦኬ፣ ስልክ ቁጥር ከበሩን ደግሞ የወንድ አርጊስት። ከበር የወንዶች ከበር ይኸው። እሺ፣ እሱን አርግ። ስንት ነው ሳቡ? 470 ባለ 5 የለም። ባለ 5 ሆኖ ያኛውን ላድርግልሽ አለ። እሱን አርግ። ባለ 05 52 84 36 26 0
ኦኬ ስምሽ ማን ነው? ሰላማዊት። ኦኬ ሰላማዊት ሎኬሽን ላኪ። እሺ መቼ ይደርሳል? አንቺ ጋር ነው የሚመጣው? ነገ። እሺ ልውረድ። ጨርሰሻል? ሎኬሽን ግን ላኪልኝ እዚሁ እያለሽ አንዴ። እሺ በዋትስአፕ። ኦኬ እሺ ሌላ ስላለች አንቺ ከፍ እሺ ከሰላም ቀጥሎ። እሺ ጋይስ 550 ሲሸጥ የነበረው ስልክ የቀረው አሁን በ4 ከ70 እና በ500 ብር 5 ስልክ ተርፏል። ስለዚህ 5 ቁጥር ጻፉ የምትገዙ ልጆች ማለት ነው። ሰላም ማሲ አንዴ ላውራ። ቀጥይ። ምን ነበር? ስልክ ፈልጌ ነበር። ኦኬ እኔ የምልሽ ስላልገባኝ ነው። ጓደኛዬ ናት ግን የነገረችኝ። ወደ ኢትዮጵያ አሁን ትወስጃለሽ እስከ ሆሳዕና? አዎ እስከ ሆሳዕና መላክ ያስከፍላል። እሺ ከነ ስልኩ ስንት ነው የሚከፍልልሽ? 600 ማለት 600 ስትይ በኢትዮጵያ ስንት ነች በአጠቃላይ? በኢትዮጵያ ሳይሆን በድርሃም ነው የምትከፍሉት ውዴ። እንደዛ ከፈል አልችልም። እኔ ያለሁት ቤይሩት ነኝ። ኦኬ ዋትስአፕ ላይ ነው ቤይሩት ከሆንሽ። እሺ የሆነ ጥያቄ ልጠይቅሽ። ምንድን ነው ጥያቄሽ? ሲስቴሬ የሆነ ደላላ ብር አስገብታ ነበር፣ ግን ደላላው አላከላትም። አያገባኝም። አሲ አቤት ሎኬሽኑን ወጥቼ ልካለሁ። እምቢ ብለዋል። እዚህ ጋር ሆኜ ሴንድ ሲያደርግ አይሄድም። እሺ 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 ኦኬ። አሁን ፓወር ባንክ እና ስልኩን የምትገዙ ልጆች ግቡ። ፓወር ባንክ እና ስልኩን የምትገዙ ልጆች ማለት ነው። ፓወር ባንክ እና ስልኩን የምትገዙ ልጆች ይሄ 30 ሺህ ዋት ነው። በፀሐይ ብርሃንም በእንትንም የሚሰራ ነው። ለከተማም ለገጠርም ማለት ነው። እና ደግሞ ይሄኛውም ስልክ 3 አለ፣ ይሄኛውም ስልክ 3 አለ። እነዚህን የምትገዙ ልጆች 5 ቁጥር ጻፉ። ዲስካውንት ላይ ያሉ ናቸው። አራት ከ70 እና 500 መሲዋ ወይ 470 እና 500 5 ቁጥር ጻፉ። ዱባይ ያላችሁ መሲ እንዴት ነሽ? ደህና ነኝ። ቀጥይ። እሺ እንትን ፈልጌ ነበረ ፓወር ባንክ። ኦኬ አለ 150 እና 180 280 170 አለ። በገጠር የሚሆን 2 ከ80 እና 180። እሺ የትኛው? 180 የምንለው እና እንትን አለሽ እንዴ? ምን ነበር የሚባለው? ሶላር የለም። ሶላር ሎኬሽን ለምን እንደሆነ አንድ ብሎ አልቆሹት ላርግሽ። ምኑ ነው እምቢ የሚልሽ? ቮይስ እየላክሽ አይደል እንዴ? ሎኬሽን ሴንድ ለማለት እንትን የሚልሽ መጥቷል። ሰላም ደርሷል ሎኬሽኑ። እሺ ስልክ ቁጥር ዋትሳፕ ላይ ሀይልሻለሁ። ችግር የለም አለኝ። በባለፈው ልከሽኝ እኮ መሲ። ምን ነው ረሳሁኝ። ስልክ ፈልጌ ነበረ።
ኦኬ ምን አይነት ስልክ ነው የፈለሽው? ቮይስ አድርጌ ምን አልሽኝ እናት? በባለፈው ልከሽልኝ ነበር እኮ ረሳሽኝ እንዴ? አላውኩሽም ማሬ። ስንት ሰው እዚህ እንትን እያለ ወይኔ ፋንትሽ እኮ ነኝ እኔ እንጃ ውዴ። ሀገር ሰው እኮ ነው ሳወራ ሙለው ውዴ። እሺ በቃ ለማንኛውም ገብቼ ሀይልሻለሁኝ። በበፊቱ ቁጥር ከሆነ ነው አሁን ፕሮፋይል ላይ ባለው ቁጥር። አረ የአሁኑ የቅርብ ሰዓት። እሺ ስጪኝ ቁጥር ፍዛል። ቆይ ገብቼ ሀይል በልሽ። እሺ ሄሎ እንጂ መዲ አንድ ደህና ነገር አውርጅ። ሜምበሩኝ መዲ ሜምበሩኝ ደሽ አንድ አበባ ጣል የምታረጊው። እሺ ቁጥር ስጭኝ ወዴ መስዬ ሀይ ብዬሻለሁ። እሺ አልሽ ሜምበሩኝ ማሲ ያ ሜምበሩኝ ያለው እኔ ቆንጆ ደህና ነሽ ወይ? ኦፊሻል ምንድን ነው? ምን ሰላም አለና ነው ሚዲያ ላይ የምቀመጠው? እናቴ ችግር ነው የሚመጣው። ፓፑ ቮይስ አረገች መዲ። የት ሄደች ማአሬ? አይዶን ነው ኢትዮጵያ ገብታ ይሁን ተልካ ይሁን አላውቅም። ቮይስ አረገችልኝ ወላሂ። በምን እናቴ ትሙት? በዋትሳፕ በራሱ ዋትሳፕ። ምን አለች? ስሚ አለች አንቺን ድጋሚ ማነጋገር ፈልጋለሁ አለች። ታውቂያለሽ ከዛ እንዲህ የምትለዋን አሸንጉሊት የላኩላት መች እንደላከች ቆይ ቀኑን ራሱ ልንገርሽ። አሁን በቅድቱ ለቀቋት እንዴ ብዬ ገርሞኝ ተለቃ ይሆናል የኔ ጉደኛ ናት እኮ ያላ እናቴ ትሙት ስል ይኸውላ ጥያቄ ያለኝ እፈልግሃለሁ አለችኝ። ለእኔ እፈልግሃለሁ ይኸው እናቴ ትሙት። ከዛ ቆይ አንቺ ቮይሱን ይኸውልሽ በሚጠፋው ነው የላከችው። ዲሴምበር 26 አሁን በቀደም ነው የላከችው። አልሄደችም ማለት ነው። ስለዚህ አላኳትም። ይኸውልሽ እዚህ ጋር ነው አይሹ ዲሌት ያደረገችውን። ከዛ ጥያቄ ይሄንን ላኩላት፣ ጥያቄ ምልክት ላኩላት። ጥያቄ ያለኝ እፈልግሃለሁ አለኝ። ታውቂያለሽ አለለች። በቃ ተለቃ ነው የሚሆነው እርግጠኛ ነኝ። ሄዳው ለቀዋታል በጣም በእርግጠኝነት።
ምክንያቱም የዛን ቀን እኮ ድጋሚ ደውለው ልጅቷ አሁንም ስለመሞት ነው የምታወራው። እችን አምነን በፕሌን ሂጃ እንላትም ፕሌን ውስጥ ልትበጠበጥ ትችላለች እኮ ነው ያለው። አዎ እንደዛ አድርጎ አይልኳትም፣ ሲጀመር አይልኳትም። ኦኬ ስሚኝ መሲ፣ ትናንት ደግሞ ምን ሆነሽ ነው ስታለቅሽ የነበረው? የአንቺ ለቅሶ መች ነው የሚያልቀው ነው? እኔ እኮ ግራ አይገባም። እኔ እንኳን ከአንቺ ተሻልኩ እኮ ተውኩኝ መርዳት ጌታ መዲና ተሙት። የኔ ደግሞ እኮ ስግጥ ያልኩ እኮ ነኝ። ለዛ እኮ ነው ከሚዲያ የምጠፋው መሲ። ሚዲያ ላይ ከሆንኩኝ መርዳት አይቀርም። ስለዚህ አያስችልሽም። ዝመቲማ እያለቀሱ ሲመጡ እንጂም ተጨምረሽ ታለቅሻለሽ። ምን ሆነሽ ሳፈር ነው ብላ አብዳ አብዳ በእኔ ቁጥር እኔ ነኝ ብዬ እሷን ሆኜ እኔ ሌቨር ከሰስኩላት። እሺ ከዛ ልጅቷ ከሰውየው ጋር ቢስ ልትፈጥር እሺ ማርያምን እልህ ያዘኝ ለምን ካደችኝ ብዬ ምናምን። ከዛ ልጅቷ መጣ ኖ መሲኔ እንትን አልልም አንቺን እንትን አላደርግም ምናምን ምናምን አለኝ አለች። መሲ አጀንዳ ጠፋ፣ ስራ አላልቃለኝ። ምን ትትኛለሽ ውዴ? ከሳሪ ጋር እንጣላ ለአንቺ ስራ ስንል ውዴ፣ ወይስ ከመዲ ጋር እንጣላ? የመዲን ፎቶ ዘግዝቄ ልግባ ማሬ?